ሰላም ጤና ይስጥልን ውድ አድማጮቻችንና ተመልካቾቻችን፣ ይህ የአማራ ክልል ስራና ክህሎት ቢሮ ድምፅ ነው። ለዛሬ የጽሑፍ መነሻ የሆነኝ ዘንድ በክቡር ዶክተር አለምነህ መኮንን ብርቱ አነሳሽነት በደራሲና ጸሐፊ ሃይማኖት አየለ ትርጉም ተከሽኖ የቀረበ የካናዳዊቷ እውቅ የፖለቲካና የምጣኔ ሀብት ምሁር ናኦሚ ክሌይን መጽሐፍ መነሻ አድርጌያለሁ። የመጽሐፉ ማዕከላዊ ጭብጥ የገበያ አክራሪነት ውልደትና ስርዓቱ በዓለም አቀፍ ደረጃ ለማድረስ የተሰሩ በርካታ ሁነቶችን ላይ የሚያጠነጥን ነው። ኢንተርፕራይዞቻችን የገበያ አክራሪነትን ስርዓት ጫና ማምለጫ ዋነኛ ተቋሞቻችን ናቸው። ውድ አድማጮቻችንና ተመልካቾቻችን፣ አሜሪካውያንና ሌሎች ምዕራባውያን ሀገራት ዓለም አቀፍ የገንዘብ ድርጅትና የዓለም ባንክን በመጠቀም የገበያ አክራሪነት ስርዓትን ለማስፋፋት በስውር መጠነ ሰፊ ዘመቻ አድርገዋል፣ እያደረጉም ይገኛሉ ብሎ መጽሐፉ ያትታል። ውድ ቤተሰቦች፣ ሀገራት ለተለያዩ የልማት ስራዎች ለመስራት ብድር ሲጠይቁ የራሳቸውን ርዕዮተ ዓለም በእጃዙር ለመጠምዘዝና ለማስፈጸም የሚጠቀሙባቸው ተቋማቶች ናቸው ሲል በመጽሐፉ ላይ ይተነትናል፣ ያብራራል። በመሆኑም ሀገራችን ከለውጡ ማግስት በወሰደችው ሀገር በቀል የኢኮኖሚ ሪፎርም ማሻሻያ ፕሮግራም ከነበረችበት ሁለንተናዊ ዝቅጠት በመውጣት ከፍተኛ ማንሰራራት ላይ ትገኛለች። በሀገር በቀል የኢኮኖሚ ሪፎርም ውስጥ ደግሞ የአብክመ ስራና ክህሎት ቢሮ በየደረጃው የሚፈጥራቸው የጥቃቅንና አነስተኛ ኢንተርፕራይዞች ቁልፍ ሚና እየተጫወቱ ይገኛሉ። የጥቃቅንና አነስተኛ ኢንተርፕራይዞች የነውጠኛው ቅኖና መከላከያ ፈጠነ የፈውስ መድኃኒቶች ናቸው። ውድ አድማጮችና ተመልካቾች፣ አሜሪካውያንና ሌሎች አውሮፓውያን ተፈጥሯዊና ሰው ሰራሽ ቀውስን የርዕዮታቸው ማስፈጸሚያ ዋናና ምቹ አጋጣሚ አድርገው ይጠቀሙበታል። ይልቁንም የተፈጠረውን ቀውስ ለሰብአዊ እርዳታ ቅድሚያ በመስጠት ሰብአዊ ቀውስን ማስወገድ ሳይሆን የርዕዮታቸው ማስፈጸሚያ ምቹ አጋጣሚ አድርገው ተነትኑታል። ታዲያ እነዚህ በራሳቸው ህዝብ ላይ ለሰብአዊነት ቅድሚያ ያልሰጡ ዜጎች ባንተ፣ ባንቺ፣ በኔ ሀገር ሰው ሰራሽም ሆነ ተፈጥሯዊ ችግር ላይ ከኛ በላይ ያስቡልናል ብሎ ማሰብ ዘበት ይሆንብኛል። ስለዚህ መውጫ መንገዱ የሀገር በቀል የኢኮኖሚ ሪፎርምን በየደረጃው እና በየዘርፉ በላቀ ስኬት በመፈጸም የሲንጋፖርን ታሪክ መድገም ይሆናል። ሲንጋፖር ካላት አጠቃላይ የኢኮኖሚ ቀሳስ ውስጥ የጥቃቅንና አነስተኛ ኢንተርፕራይዞች ከ45 እስከ 50% ይሸፍናሉ ይባላል። ለውጭ መሳሪያዎችም የሚሰሩ በእነዚህ የጥቃቅንና አነስተኛ ኢንተርፕራይዞች እንደሆነ መጽሐፍት ይተነትናሉ። ታዲያ በእኛ ክልልም የጥቃቅንና አነስተኛ ኢንተርፕራይዞች የተሰጠው ትኩረት ከፍተኛ ነው። ውድ አድማጮቻችንና ተመልካቾቻችን፣ በክልላችን በበጀት ዓመቱ በመቶ ሺዎች ለሚቆጠሩ የጥቃቅንና አነስተኛ ኢንተርፕራይዞች የአቅም ግንባታ ስልጠና መስጠት፣ ምርትና አገልግሎታቸውን የሚያሳልጡበት ከ169 በላይ ችግር ፈች ቴክኖሎጂን በመቆረጅ ለ338 አብዢ ኢንተርፕራይዞች በማሰልጠን ቴክኖሎጂዎቹ ወደ ማህበረሰብ በማሰራጨት እየሰራ እንገኛለን። ዛሬ ላይ ተመልካቾቻችን በተቋማትና በኮሌጆቻችን የጥብ መስሪያ ማሽን፣ የዶሮ መኖ አቀነባበሪያ ማሽን፣ የደረቅ ሳሙና መስሪያ ማሽን፣ የሲኤንሲ ማሽን፣ የሚኒ ትራክተር፣ የውሃ ጉድጓድ መቆፈሪያ ማሽን፣ የሲሚንቶ ማቡኪያ ማሽን፣ የስንዴና የሩዝ መውቂያ እና ሌሎች በርካታ ቴክኖሎጂን በመኮረጅ በውጭ በዶላር በብድር ሊገቡ የሚችሉ ቴክኖሎጂዎችን የጥቃቅንና አነስተኛ ኢንተርፕራይዞች በማምረት የውጭ ምንዛሬን መታደግ ችለዋል። በተመሳሳይ ተቋማት የሚያመርቷቸውን ምርቶች ወደ ውጭ በመላክ የገቢ ምንጫቸውን እንዲያድግ እያደረጉ ይገኛሉ። ውድ አድማጮቻችንና ተመልካቾቻችን፣ የአብክመ ስራና ክህሎት ቢሮ ከ125306 ዜጎች በላይ የሰለጠኑና ብቃታቸው የተረጋገጠ ደህንነታቸውና መብታቸው ተጠብቆ በውጭ ሀገር የስራ ስምሪት ተጠቃሚ በማድረግ በሀገራቸውና ለራሳቸው የእውቀት የቴክኖሎጂ እና የተጨማሪ ገቢ ምንጭ ማድረግ ችለናል። ታዲያ ውድ አድማጮቻችንና ተመልካቾቻችን፣ እኔም እናንተም ስንደመር እንቁ ሀብት እንሆናለን። ወላጆች
ከመንግስት ድጋፍ በተጨማሪ ለልጆቻቸው የመስሪያ ቦታ፣ የተወሰነ መነሻ ገንዘብ፣ ክትትልና ድጋፍ ቢያደርጉ የማህበረሰብ መሪዎች የማህበረሰቡን የስራ ባህል ቢቀይሩ ልክ እንደ አልማ እና እንደ ዳሽን ያሉ ድርጅቶች ከ150 ሚሊዮን ብር በላይ ለክልላችን መንግስት ድጋፍ በማድረግ ለወጣቶች የስራ ዕድል ለመፍጠር እየተንቀሳቀሱ ያሉበት ሁኔታ በመውሰድ የአጋርነትና የቅንጅት ስራችን ብናጠናክር ወጣቶች ሁለንተናዊ ተጠቃሚ ማድረግ እንችላለን። ይህን ስናደርግ ከነውጠኛው ቀውስ ሰለባ ባለመሆን ይልቁንም የሀገራችን የኢኮኖሚ ሪፎርም በላቀ ሁኔታ በመፈጸም ታሪክ ሰሪ ትውልድ እንሆናለን። ለዛሬ ይህ የነውጠኛው ቀውስ መፍትሄ በዚህ ላይ ያጠነጥነ ነውና በተጨማሪ ንባብ ይህን መጽሐፍ በዝርዝር እንድታነቡት ጋብዛለሁ። ይህን መጽሐፍ እንዲተረጎምና ስራ ላይ እንዲውል ለአገዙን ወንድሞቻችን ደግሞ እጅግ አድርገን እናመሰግናለን።